ጎርጉረሃል በማለት በጣም ተናዳ ስለነበረ በጥፊ መታችሁ። ብሩክን እንግዲህ በዚህ በድፍረት በጥፊ መታዋለች። ስለዚህ አሁን ላይ ብሩክ ብዙም ይጣላታል ብዬ አላስብም። ለምን ለልጁ ሲል አሁን ላይ ማድረግ ያለበትን እያደረገ ስለሆነ ነው። ለምን ከዛ በፊት እንኳን ዝናው ሲመታው ዝም ብሏል። ለምን ለልጁ ሲል ዝቅ ማለት ካለበት ዝቅ እያለ ልጁ እንድትታከም ሁሉንም ነገር ረጋ ብሎ ለማሰለፍ እየሞከረ ነው። እንደዚህ ባለበት ታይም ላይ ነበር እንግዲህ ሞገስ የሉላን አኗኗርና ሉላ እንዴት እየተሰቃየች እንደምትኖር ዝናው እያሰቃያት እንደምትኖር አወቀ ማለት ነው። ያን ጊዜ ከዳጣ ጋር አብረው ሄደው እቤት ውስጥ ከገቡም በኋላ ተደብቆ ሲያዳምጥ ዝናውም ሉላን እንደሚቀጠቅጣትና እንደሚደበድባት አዳመጠ ማለት ነው። ያኔ ነበር ሉላ ያንን ሁሉ 10 ዓመታት ሙሉ ከዚህ ሰውዬ ጋራ እያሰቃያት መኖርን የመረጠችው። ግን ሉላ ይሄን መኖር የመረጠችው ለማን ብላ ነው? ለሞገስ። ሞገስን ገሎት ሞገስ ከሚሞት ብላ እኔ ልሰቃይ ብላ ነው። ሉላ መቼም ፍቅሯ ልክ የሌለው እንደሆነ ያስታውቃል። ስለዚህ አሁን ላይ ማህሌት ገና ለገና ሞባይል ይነካ ብላ እንዴት ስታብድ እንደነበር አይተናታል። ስለዚህ ማህሌት ያሳበዳት ምንድን ነው? እንደዚህስ የሚያደርጋት ምንድን ነው? ሞባይል የተነካ ብላ እንደዚህ ያናደዳት ማህሌት ያሰበችው ምንድን ነው? ብሩክ እንዲታሰር ነው ያሰበችው። ለምን ቤትና መኪናውን መሸጥ መለወጥ እንዳይችል ምንድን ያደረገችው? በህጉ መሰረት ቤትና መኪናውን መሸጥ መለወጥ እንዳይችል የሚስትነት ግዴታዋን በፍርድ ቤት እንዲያዝ አግዳበታለች። ስለዚህ አሁን ላይ አይኗ ያየ ምሳሌ ትሞታለች እንጂ ይሄ ቤትና መኪና አይሸጥም በማለት ነው ቁጭ ያለችው። ስለዚህ ብሩክ አሁን ላይ መጋፈጥ የሚችለው በምን አይነት መንገድ ነው? ብሩክ አሁን ላይ ጓደኛው ሞገስ የብሩክን ልጅ ምሳሌን በራሱ ብር አሳክሞ ቤትና መኪናውን ሳይሸጥ ከዚያ በኋላ ግን እሱ ምሳሌ ከዳናች ከፈለገ ብሩክ መሸጥ ይችላል። ለምን? ቤቱ በምሳሌ ስም ስለሆነ። ስለዚህ አሁን ላይ የሚስትነት ግዴታዋ በንብረቱ ላይ ምንም ታመጣለች ብዬ አላስብም። እስከሚከራከርና ከሷ ጋር ጭቅጭቅ እስከሚጀምር ጊዜው የምሳሌ ሕክምና እንዲያልፍባትና ምሳሌ እንድትሞት ነው አላማዋ። ስለዚህ ከሷ ጋር ተጨቃጭቆስ ምሳሌ ህይወቷን ካጣች በኋላ ብሩክ ከማህሌት ጋር ብሩክ አብሯት ይኖራል ብላ ታስባለች። ስለዚህ ይሄ የማይሆን አስተሳሰብ ነው። የክፋትና የጭካኔ አስተሳሰብ መሆኑ ግልጽ ነው። የማይሆን አስተሳሰብ እንዳሰበች ማህሌት እያየናት ነው እንግዲህ እንደምታዩት። ስለዚህ አሁን ላይ ምንድነው ያሰበው ሞገስ ወይ ብሩን ከፍሎ ምሳሌን አሳክሞ ሞገስ በራሱ ብር ምሳሌን ለማሳከም እያሰበ ነው። ግን የማህሌትን ክርክር ብሩክ እንዲከራከርና ክርክሩንም ማሸነፍ እንደሚችል እየነገረው እናያለን። ካልሆነ መታሰር ነው፣ ሌላ ምንም ነገር አይመጣብህም ይለዋል። ስለዚህ አሁን ላይ ብሩክ ደግሞ ምንድነው ሀሳቡ? ምሳሌ አይኔ እያየ ራሴ ማሳከም አለብኝ እንጂ ልጄን አሳልፌ መስጠት አልችልም። ምንም ነገር ቢመጣ አይኔ እያየ ነው ማሳከም ያለብኝ ይላል ብሩኬም። ስለዚህ አንተ በዚህ ነገር አንተ መግባት የለብህም። አንተ የሚጠበቅብህ ብቻ ብሩን ስጠኝና ምሳሌ ላሳክም እያለው እናያለን። ስለዚህ አሁን ላይ ብሩክ የሚያስጨንቀው ምሳሌን እንዴት እንደሚያሳክማት ነው የሚጨነቀው። ምክንያቱም ምሳሌ አሁን ካሁን ወይም እለት ከእለት ህመሟ እየባሰባት እየሄደ ስለሆነ
ጊዜው እየሄደም ስለሆነ የሕክምና ቀኗም እያለፈባት ስለሆነ በጣም የሚያሳስበው ይሄ ይሆናል ማለት ነው። ስለዚህ ወደፊትም ምሳሌን ላያገኛት ስለሚችል ካሁኑ ቀድሞ መጠንቀቅ አለበት ብዬ አስባለሁ። ብሩክ በጊዜው ብሩን አግኝቶ ካላሳከማት ግን ሞገስ አሁን ላይ ያስጨነቀው ሞገስ ደግሞ አሁን ላይ ያስጨነቀው ያለው ነገር የሉላ አኗኗሯ ነው። እንዴት እየተሰቃየች እንደምትኖር የሆነ መስዋዕትነት መክፈል አለበት ብዬ አስባለሁ። ስለዚህ ከሉላ ይልቅ ለምሳሌ ፎከስ አድርገው መጀመሪያ ላይ ስለዚህ ሞገስ ብሩን ሰጥቶት ብሩክ ምሳሌን ማሳከም አለበት ብዬ አስባለሁ። ምሳሌ ታክማ ከመጣች በኋላ ግን ብሩክ ከማህሌት ጋር መከራከር ይችላል። ከፈለገም የፈለገው ማድረግ ይችላል። ስለዚህ ያሸንፋታል። ሞገስም ቤትና መኪናውን መውሰድ ይችላል። ስለዚህ አሁን ላይ ግን የሚያስፈልገው ሞገስ ምሳሌ እንድትታከም ነው። ይሄንንም ብሩኬ በተደጋጋሚ ለሞገስ ይነግረዋል። ስለዚህ ሞገስም እዚህ ጉዳይ ላይ ነቃ ብሎ ቢያስብበት አሪፍ ነው ባይ ነኝ። ስለዚህ አሁን ላይ ሞገስ ሲጠጣ ስሜታዊ በመሆን ያሳሰበው ምንድን ነው? ሉላ እስከ ዛሬ ድረስ እንደዚህ እየተሰቃየች ነው የሚለው ነበር። ለካ አትወደውም፣ በጣም እያሰቃያት ነው የምትኖረው። ያን ሽጉጥ በመጠቀምና ዝናውን በማስፈራራትና ዝናው ላይ ተኩሶ የሆነ ነገር እንዳያደርግና ሞገስም ችግር ውስጥ ገብቶ ለብሩክ እንዳይደርስለት ብሩክም አሁን ላይ ተስፋለኝ የሚለው አንድ ሞገስ ስለነበር ሞገስ የሆነ ነገር ቢሆንበት ብሩክ ምን እንደሚሆን እስኪ ያስቡት። ስለዚህ አሁን ላይ ብሩክ ስቃይ ላይ ነው ያለው። ስለዚህ ማህሌት ተብዬው ግን ሞባይል የተነካ ብላ ገና ለገና የሆነ ነገር ስለዚህ እከሰዋለሁ፣ እንደገና ቤትና ንብረቱንም እንዳይሸጥ አሳግጄበታለሁ በማለት ጥጋቧ ብሩክ ቤት እየኖረች ምን አይነት ጨካኝ እንደሆነች እንግዲህ አይተናታል። ስለዚህ አሁን ላይ የማን ነው የሚሳካው ብላችሁ ታስባላችሁ? የብሩኬ ምሳሌ ማሳከም ወይስ የሞገስ ሉላን ማግኘት? ሀሳባችሁን ኮሜንት ላይ ጻፉ።